በፊልሙ መጀመሪያ ላይ በአንድ ባልታወቀ ቦታ የሲአይኤ ኤጀንቶችና የአሜሪካ ስፔሻል ፎርሶች አንድ ላይ ውጊያ ሲያደርጉን እያሳየ ይጀምራል። ቦምብና የተለያዩ ህገወጥ መሳሪያዎችን በፍለጋ ለመያዝ ሲሉ ነበር በጥቆማ መሰረት እዚህ የመጡት። አማጽያኖቹም እነዚህን ቦምቦችና ህገወጥ መሳሪያዎችን በመጠቀም የዋሽንግተን ዲሲ ከተማን ሙሉ ለሙሉ ለማጋየት አቅደዋል። ይህንን ተልዕኮም ትመራ የነበረችው ጄን የተባለች ሴት ነበረች። ከረጅም ውጊያ በኋላም እነዛን አማጽያንን በእጃቸው ማስገባት ችለዋል። ቢሆንም ኮንቴነሩን እንደከፈቱት ግን በውስጡ ምንም አይነት ነገር አልነበረም። ጄኒም ይህንን ተከትሎ አንደኛውን አማጺ ስለ ቦምቦቹ ትጠይቀዋለች። ቢሆንም ግን ምንም አይነት የሚያውቀው ነገር እንደሌለ በመናገር ይክዳል። ይህ በእንዲህ እንዳለ መኪኖች ወደ ኤርፖርት ሲያመሩ ያሳየናል። ከመኪኖቹ በአንደኛው ውስጥም የሲአይኤ አለቃ የሆነው ማይክ ኒሳ ከተባለች ሴት ጋር እያወራ ያስመለክተናል። እሷም የአንደኛው ተጠርጣሪ እናም አማጺ ሚስት ነበረች። ስሙም አሚን ማንሱር ይባላል። ቀድሞ የአረብ ዜግነት ቢኖረውም ነገር ግን አሁን ላይ የብሪቲሽ ዜግነት ያለው ሰው ነው። ማይክም ለኒሳ ባሏ ስለ ቦምቦቹ የሚያውቀው ነገር ካለ እንዲናገር እንድታደርገው ይነግራታል። ቢሆንም ኒሳ ግን ለብዙ ወራት ያክል ባሏን አግኝታው ስለማታውቅ የነገራትን ነገር እንዳለ ራሱ ማመን ያቅታታል። ይህ በእንዲህ እንዳለ አሚንም መታሰሩን ተከትሎ በኤርፖርት በኩል ወደ እነሱ እጅ የሚገባ ይሆናል። ልክ ኤርፖርትም እንደደረሱ የአሚን መንሱርን መምጣት ይንጠባበቃሉ። ማይክ ጋርም ጄኒ በመምጣት ኤርፖርቱ በእነሱ ጥበቃ ስር እንደሆነ ትናገራለች። ጄኒም ሌሎች የምትሰራቸው ስራዎች ቢኖሩ ነገር ግን ማይክ ኒሳን እንድትጠብቃት አንድ ስራን ይሰጣታል። ጄኒም ከዚህ ቀደም በጣም ጠንካራ የሆኑ ተልእኮች ይሰጧት ስለነበረ የዚህ ተልእኮ ግን ቀላልነት ለእሷ የሚሆን መስሎ አልታያትም። ብዙም ሳይቆይ አሚን ማንሱር ከአሜሪካ ስፔሻል ፎርሶች አባል መሃል አንዱ የሆነው ጄክ እየመራ ይወስደዋል። ጄክም ባለው ችሎታም በእነሱ የታወቀ ሰው ነበረ። ከዛ በተጨማሪም ጄክ እዛ ከነበሩት አማጽያን በሙሉ ሁሉንም በማስወገድ አሚንን ብቻ ግን አትርፎ እዚህ ሊያመጣው ችሏል። አሚንም ሚስቱን እንደተመለከታት ወዲያውኑ ወደሷ ይሄዳል። በይቅርታ መንፈስ በመሆንም ይቅርታ ይጠይቃታል። ቢሆንም ኒሳ ግን በሱና በሁኔታው ተናዳ ስለነበረ በሱ ምክንያት ቤተሰባቸው መበጥበጡን ትናገራለች። ከዛ በተጨማሪም ከሱ የ4 ወር እርጉዝ መሆኗንም ትነግረዋለች። በተጨማሪም ከፖሊሶቹ ጋር እንዲስማማና ቦምቦቹ ያሉበትን ቦታም እንዲናገርም ጠይቀዋለች። ኒሳ እንደዚህ እየለመነችው ቢሆንም አሚን ግን እስካሁን ድረስ በዝምታ ውስጥ ነው። ይህንን የሚያደርግ የነበረው ለመጀመሪያ ልጃቸው ሞት ለበቀል በመነሳሳት ነበረ። ከዚህ ቀደም አሚን በእንግላንድ ውስጥ በሰላም የሚኖር ሰው ነበር። ነገር ግን ቤተሰቦቹ ባልተረጋገጠ መረጃ አማጽያን ተብለው ይቆጠሩና በአሜሪካ ወታደሮችም ጥቃት ይፈጸምባቸዋል። ያም ደግሞ የተከናወነው ሁሉም የቤተሰቡ አባላት በዋሽንግተን ዲሲ በአንድ የሰርግ ስነ ስርዓት ላይ በነበሩበት ጊዜ ነበር። ይህንንም ጥቃት ተከትሎም የአሚንና የኒሳ የመጀመሪያ ልጃቸው ህይወቱ ሊያልፍ ችሏል። ይህንንም ተከትሎም ለበቀል ሲል ሙሉ ዋሽንግተን ዲሲ ከተማን በቦምቡ ለማጋየት አቅዷል። ይህ በእንዲህ እንዳለ ጄክ ሚስቱን ያገኛታል። ሰላም መሆኑንም ይነግራታል። ቢሆንም ትኩረቱ ግን ወደ ታች እየወረዱ በነበሩ ሰዎች ይሳባል። ስልኩንም ካቋረጠም በኋላም ተከትሏቸው ወደ እነሱ ይሄዳል። በመጨረሻም አሚንን ለመያዝ የመጡ ሰዎችና ነፍሰ ገዳዮች መሆናቸውንም ይደርስበታል። ጄክም በድብቅ ጥቃት ያደርሳል። ቢሆንም በመጨረሻ ግን ያላቸውን አቅምና ብዛታቸውን ሲመለከት ለመሸሽ ይወስናል። በዚህም መሃል የተለያዩ የሲአይኤ አባላት ህይወታቸው ያልፋል። ቢሆንም ጄክ ግን አሚንና ሚስቱን በሰላም ወደ አንዱ መኪና ውስጥ እንዲገቡ ማድረግ ችሏል። ሁሉም የኮሚኒኬሽን መሳሪያዎችም በእነዛ ነፍሰ ገዳዮች ስለተጠለፉ ጄክ ማንንም ሰው ማግኘት አይችልም። በተጨማሪም እነዚህ ነፍሰ ገዳዮችም እየመራና መረጃ ሊሰጣቸው የቻለውም ሰው ማን ሊሆን እንደሚችልም አያውቅም። ቢሆንም ግን ልምድ ያላቸው ሰዎች መሆናቸውን ማወቅ ይችላል። በተጨማሪም ነፍሰ ገዳዮቹ የነጄክን መኪና መከታተላቸውን አላቆሙም። እናም በመጨረሻ መንገዱን ላይ ይዘጉባቸዋል። ሌላ ምርጫ ስላልነበረው ጄክ በድጋሚ ወደ ኤርፖርቱ መመለስ ነበረበት። አሚንና ኒሳንም እየጠበቀ በነበረበት ሰዓት አሚን ነፍሰ ገዳዮቹ እየተከታተሉ ያሉት እሱን ነው ወይስ እኛን እያለ ይጠይቃል። ጄክም በምላሹ ትኩረታቸው እሱ ላይ ሳይሆን ራሱ አሚን ላይ መሆኑን ይነግረዋል። ለሁለትም ይከፋፈሉና ጄክ ከነፍሰ ገዳዮቹ ኋላ በመምጣት ግማሹን ያስወግዳል። አሚን ደግሞ ኒሳን የሚጠብቃትም ይሆናል። ብዙም ሳይቆይ ግን አንደኛው ነፍሰ ገዳይ አሚንና ኒሳን ያገኛቸዋል። ልክ ነፍሰ ገዳዩም አሚንን ሊወስዳት ባለ ሰዓት ላይ ጄክ ይመጣና ያንንም ሰው ይገለዋል። ጄክም በዛን ሰዓት ላይ ነፍሰ ገዳዮቹ አሚንን የሚፈልጉት ልክ ፖሊሶቹ እሱን እንደሚፈልጉት በህይወት እንደሆነ ይገነዘባል። ምክንያቱ ደግሞ ቦምቡ የሚገኝበትን ቦታ ስለሚያውቅ ነበረ። አሚንም ቦምቦቹ የሚገኙበትን ቦታ እንዲናገር በጉልበት ለማስደረግ ይሞክራል። ቢሆንም አሚን ግን የቦምቡን መገኛ ከተናገረ ጄክ ጥበቃ እንደማያደርግለት በማሰብ ያንን መናገር አይፈልግም። ስለዚህም ጄክ ሁለቱ በሰላም ከዚህ የሚያመጡበትን ነገር የሚያመቻችላቸው ከሆነ ቦምቡ የሚገኝበትን ቦታ እንደሚነግረው ቃል ይገባለታል። ጄክም ይስማማና ሁለቱም ላይ ጥይት መከላከያ ልብስን ያለብሳቸዋል። ከዚያም በኋላም ወደ ላይኛው ፎቅም ያመልጣሉ። ይህ በእንዲህ እንዳለ በሌላኛው ክፍል ውስጥ የነፍሰ ገዳዮቹ መሪ የሆነው ጃክሰን ከሁለት ቀኝ እጆቹ ጋር አንድ ላይ በመሆን ወይም ከዱምባራና ከዋርድ ጋር ወደ ላይኛው ክፍል ይወጣል። ከዚያም በተጨማሪም ለአባላቶቹም እኩለ ሌሊት ከመሆኑ በፊት አሚንን ማግኘት እንዳለባቸው ይነግራቸዋል። ቦምቦቹን ለማግኘትና የቪዲዮ ማስረጃንም ለመስራት እሱ ያስፈልገዋል። ብዙም ጊዜም ሳይቆይ የጃክሰን ሰዎች
ሰዎች የቦታውን የሲሲቲቪ ካሜራዎች በሙሉ ሀክ ያደርጋሉ። አሚንና ኒሳንም እየመራቸው የሚገኘውንም ጄክ በካሜራውም ይመለከታል። ከዚያም በኋላም ጃክሰን ወርድና ዳምፓርም እሱን እንዲይዙት ይልካቸዋል። በተመሳሳይ ጊዜ ጄክ ሁለቱን ወደ 5ኛ ፎቅ ሊወስዳቸው ችሏል። የተቀሩት የጄክ አባላትም ግን እነሱን እየጠበቋቸው የነበረው በ7ኛው ፎቅ ላይ ነበረ። ቢሆንም እዛ ከመድረሳቸው በፊት ግን ጄክ እነሱ ጋር የመጡትን ነፍሰ ገዳዮችን መጋፈጥ ነበረበት። ትልቅ ውጊያም ከነሱ ጋር ካደረገ በኋላ ጄክ በመጨረሻ አሚንና ኒሳን ወደ 7ኛው ፎቅ ለማድረስ ችሏል። ማይክም ጄክን የነፍሰ ገዳዮቹ ፍላጎት ምን እንደሆነ ይጠይቋል። ጄክም ስለነሱ ሙሉ መረጃ የለውም፣ ነገር ግን አሚንን በህይወት እንደሚፈልጉት ያውቃል። ከዚያም በኋላም ጄክ አሚንን ለማናገር ይወስደዋል። ከዚያም ቦምቦቹ የሚገኙበትንም ቦታም እንዲናገርም ይጠይቀዋል። ደህንነቱ እንደሚጠበቅና ከዚህ ወንጀልም ተጠያቂነት እንደሚነጻም ቃል ይገባለታል። አሚንም ይህንን ከሰማ በኋላ ትንሽ የማሰቢያ ጊዜ እንዲሰጠው ይጠይቃል። በሌላ በኩል ኒሳ ጄኒ ቆስላ ስለነበረ በዛ ታግዛታለች። ከዚህ በፊትም ዶክተር መሆኗንም ይህንን ተመልክተን መገንዘብ እንችላለን። ከዚያም ወደ አሚን በመመለስ የቦምቦቹን መገኛ እንዲናገርም ትጠይቀዋለች። አለበለዚያ ግን እነዛ ነፍሰ ገዳዮች ከነሱ ቀድሞ የሚያገኙት ይሆናሉ። ይህ በእንዲህ እንዳለ ጄኒ ጄክን አሚን የቦምቦቹን መገኛ ተናግረው እንደሆነ ትጠይቀዋለች። ከዚያም ጄክ ደህንነቱ የሚጠበቅ ከሆነና በሰላም ከዚህ የሚወጣ ከሆነ እንደሚናገር ቃል እንደገባለት ይነግራታል። እንዲሁም ከነፍሰ ገዳዮቹ የሚያገኘውንም ስልክም ያሳያታል። በስልኩም ላይ አሚንን እንዲይዙት የተላከላቸው ተልእኮና ቦታውም ከቨርጂኒያ መሆኑን ያሳያታል። ቢሆንም ግን አለቃቸው እስካሁን ድረስ አልታወቀም። በተመሳሳይ ጊዜ ማይክ አሚንን በመያዝ በላፕቶፑ ላይ ያለውን የአንዲት ሴትን ድምጽ ያሰማዋል። አሚንም በደንብ በሚያዳምጥበት ጊዜ ላይ የዛች ሴት ድምጽም አሚን ዋሽንግተን ዲሲን እንዲያጋይ ተልእኮን የሰጠችውን ሴት ድምጽን እንደሚመስል ይናገራል። አሚን በተጨማሪም ይሄ ድምጽ የጄኒ ድምጽ እንደሆነም አስተውሏል። ይህን ልክ እንደሰማ ማይክ ጄኒ ላይ ሽጉጡን ይደቅናል። ሁሉንም ነገርም እሷ አስተባብራ ከሆነ በሚልም ይጠይቃታል። ጄኒ ግን ይህንን አልተቀበለችም። በዚህ ዓለም ላይ ብዙ ሰዎች ተመሳሳይ ድምጽ እንደሚኖራቸውም ትናገራለች። በድንገት የጃክሰን ሰዎች እዛ ይደርሱና ተኩስ ይከቱባቸዋል። አሚንም ከሚስቱ ጋር በመሆን ከዛ ለማምለጥ ይሞክራል። ቢሆንም ኒሳ ልክ በዛኛው በኩል እንዳመለጠች ግን በጃክሰን ሰዎች ይያዛል። ጄክም ይህንን እንደተመለከተ እሱን ለማትረፍ ሲል ከጃክሰን ሰዎች ጋር ይዋጋል። እንዳለመታደል ሆኖ ግን ጄክ ደክሞት ስለነበረ በእነሱ በቀላሉ በሚባል መልኩ ይሸነፋል። በተመሳሳይ ጊዜም ወርድ ማይክን ይዘዋል። ጄኒም ወዲያውኑም ትገለዋለች። አሚንም ከዚህ በፊት የተናገረው ነገር በሙሉ እውነት መሆኑንም እንገነዘባለን። ከዚህ ሁላ ነገር ጀርባም እሷ በመሪነት ስታዝ ነበር። ጄኒ በተጨማሪም ጃክሰንና አባላቱን አሚንን እንዲይዙላት ስትል ቀጥራቸዋለች። ቢሆንም ጄኒ ግን አሁንም የማታውቀው ነገር ቢኖር አሚን ቦምቦቹን የት እንደደበቃቸው ነበረ። ስለዚህም እሱን በህይወት እዚህ ድረስ ማስመጣት ነበረባት። ጥያቄ ለማድረግም ወደ አንድ ክፍል ውስጥ ያስገቡታል። እየደበደቡትም ቦምቡ የት እንዳለም ይጠይቁታል። ምንም እንኳን የከፋ ጉዳት ቢያደርሱበትም አሚን ግን እስካሁን ድረስ ምንም ቃል ትንፍሽ የማለት ፍላጎት የለውም። ስለዚህም ጄኒ አንደኛውን የጃክሰን ሰውን በመላክ ኒሳን እንዲያመጣትና እሷ ስትቀጣ ዝም ብሎ ማየት እንደማይችል ትናገራለች። በፍጥነትም የጄኒ ሰዎች ኒሳን ለማግኘት ወደታች ይወርዳሉ። ይህ በእንዲህ እንዳለ ጄክም እዛ ቦታ ላይ ደርሷል። አንደኛውንም የጄኒን ሰውም እዛው ይገለዋል። ከዚያም አንደኛው ደግሞ ኒሳን ይዟት ሲመጣም ይመለከተዋል። ከሱ ጋርም ከተደባደበ በኋላ በመጨረሻ ጄክ ያሸንፈዋል። ከሱ ላይም ልብሱን አውልቆ ሌላ ሰው በመምሰል ጄክ ኒሳን በመያዝ ወደዛ ይሄዳል። በዛን ጊዜ ላይ ጄኒ የመጣው ሰው ጄክ እንደሆነ አላወቀችም። ስለዚህም አሚንም በማስፈራራት ቦምቡ የት እንዳለ እንዲናገር ትጠይቀዋለች። አሚንም በኮንቴነር ቁጥር 90 ላይ ቦምቡ እንደሚገኝ ይናገራል። ጄኒም ሰዎቿን በመላክ ጃክሰን ቦምቡን እንዲጠብቅ እንዲያደርጉ ትናገራለች። ከዚያም በኋላም ጄኒ የአሚንን ፊት ታጸዳለታለች። ለአሜሪካ መንግስትም ማስፈራሪያ የሚሆን ቪዲዮ እንዲሰራም ትጠይቋለች። ይህም ቪዲዮ ቦምቡን እንደሚያፈነዳ የሚናገር ነበረ። አሚን መጀመሪያ ላይ ቢያመነታም ጄኒ ግን ኒሳን እንደምትገልበት በማስፈራራት የተጻፈለትን ነገር በቪዲዮ እየተቀረጸ እንዲናገር ትነግረዋለች። ደብዳቤውም አሚን ለበቀል ሲል ሙሉ የአሜሪካን ከተማን እንደሚያፈነዳ የሚናገር ነበረ። ነገር ግን ያ እንዳይካሄድ የሚፈልጉ ከሆነ $500 ሚሊዮን ማምጣት እንደሚገባቸው ይናገራል። ይህንን ከቀዳች በኋላ ጄኒ ወዲያውኑ አሚን ላይ ተኩሳ ትገለዋለች። ይህን ሁላ ነገርን በማድረግ አሚንን በመሃል ካስገባች በኋላ ከመንግስት ገንዘቡን የመቀበል ፍላጎት ስለነበራት ነበረ። ራሱንም እንደነሱ አባል የቀየረው ጄክ በመጨረሻ እዛ የነበሩት ሰዎችን በሙሉ ይገላል። ከዚህ ሁላ ነገር ጀርባም የጄኒ መኖር ማመን አልቻለም። ኒሳንም እንድትጠብቀው ከነገራት በኋላ ጄኒና ጃክሰንን ሊያስቆማቸው እንደሚሄድ ይነግራታል። በመጀመሪያ ጄክ የጃክሰን ሰዎች መሃል አንዱ መስሎ ይገባል። ቢሆንም ዳምበር ግን በባቡር ውስጥ እሱ ማን እንደሆነ ይገነዘባል። ይህም በመሃላቸው ውጊያ እንዲጀመርም ያደርጋል። ዳምበርና ሰዎቹም ከጄክ በላይ ጠንካራ መሆናቸውን ሲገነዘብ ጄክ ወደ አንድ ቦታ በማምለጥ እነሱም ወደዛ ቦታ እንዲመጡ ያደርጋል። ልክ በዛን ሰዓት ላይም ጄክ ለየብቻቸው እነሱን በማግኘት ይገላቸዋል። ሁሉንም የጃክሰን ሰዎችንም በዚህ መልኩም ከጨረሳቸው በኋላ ጄክ ወዲያውኑ ጄኒን ያስቆማታል። ይህ በእንዲህ እንዳለ ጃክሰን ቦምቡን የያዘውን ኮንቴነር ወደ ፕሌኑ ለማስገባት ይዞት ይሄዳል። ሁሉም ነገሮች እንደተሳኩላት ያሰበችው ጄኒ በመጨረሻ ኔትወርኩን ክፍት ታደርጋለች። ከዚያም አንድ ሰውንም ደውላም ታገኛለች። በተመሳሳይ ጊዜ ግን ጄክ ጃክሰንን በመከተል እዛ ደርሶ ነበረ። ኔትወርኩ መመለሱንም ካወቀም በኋላ ወዲያውኑ ወደ ኤፍቢአይ ቢሮ ወይም ወደ አለቃው በመደወል ተጨማሪ አባላት ወደሱ እንዲላኩለት ይጠይቃል። በድንገት ከጃክሰን ሰዎች በኋላ አንዷ ወደዛ ትመጣለች። ጄክ ግን ወዲያውኑ ያሸንፋታል። ከዚያም ጄክ የተቀሩትን የጃክሰን ሰዎችንም ያጠቃል። ሁሉንም ካሸነፈም በኋላም ጄክ በመጨረሻ ከጃክሰን ጋር ይጋፈጣል። ሁለቱም ጠንካራ በመሆናቸው
ቢገላቸው ከባድ ድብድብ ቢያደርጉም ጄክ ግን በመጨረሻ የጃክሰንን እጅ ከብረቱ ጋር በማሰር ይሄዳል። እሱን ከመግደል ይልቅም ለሱ ትልቅ ቅጣትም ለመስጠት የሚያሰበም ይመስላል። በፕሌን ውስጥ ጄኒ ጄክ መምጣቱን ተከትሎ እጇን ትሰጣለች። ቢሆንም ይሄ ግን ገና መጀመሪያቸው እንደሆነ በመናገር ታስጠነቅቋለች። እሷና ብሮቿ ለተለየ ከባድ ነገር ዝግጁ መሆናቸውንም ትናገራለች። ብዙም ሳይቆይ የኤፍቢአይ አባላት ወደዛ ቦታ ይደርሳሉ። ወዲያውኑ እሷን ከያዟትም በኋላ ጄክ ወድቆ የነበረውን የጄኒ ስልክ ያነሳል። የአሚንንም የማስፈራሪያ ቪዲዮ ወደ ሌሎች ሰዎች ከመድረሱ በፊት ወዲያውኑ ከስልኩ ላይ ይደልተዋል። ፊልሙን በዚህ መልኩም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።